እንዳባት ልጁን ከምግብ ቤት በፍጥነት ምግብ ገዝቶለት እንዲመጣ ይልከዋል። ምግቡን ገዝቶ ሲመለስ ጓደኞቹ ኳስ እየተጫወቱ ነበርና በዝግታ እየተራመደ ጨዋታውን መመልከት ያዘ። ሲቆይም መጫወት ስለፈለገ እነሱም እንዲገባ ጋበዙት። ምግቡን ዳር ላይ ተቀምጠው ጨዋታውን በሚመለከቱና በማያውቃቸው ሰዎች እንዲጠብቁለት አድርጎ ገብቶ ከልቡ መጫወት ጀመረ። እድልም ቀንቶት ጎል አስቆጥሮ የጨዋታውን መልክ ቀየረው። ምሽት መጣ። የኳሱ ባለቤት ኳሱን አንስቶ በቃችሁ መሽቷል፣ ሁላችሁም ወደ ቤታችሁ ግቡ፣ ጨዋታው አልቋል አላቸው። ከዚያም ሁሉም መበተን ሲጀምር ቶሎ ምግብ እንዲያመጣለት የላከው አባቱ ትዝ አለው። ምግቡን እንዲጠብቁለት ያስቀመጠበት ቦታ ሄዶ ሳህኑን ሲያነሳ ምግቡ በመንደር ውሾች ተበልቶ ነበር። ያ ሁሉ በጨዋታ የነበረ ደስታ ባንድ የጠፋ። የሰዎች ጭብጨባና አድናቆት አሁን ትርጉም አይሰጥም። እያለቀሰ በዝግታ በጸጸትና በሐዘን ተሞልቶ መራመድ ጀመረ። ለአባቴ ምን ልመልስለት ነው እያለ ተጨነቀ። አሁን ጊዜው ረፍዷል። ሌላ ምግብ መግዛት አይችልም። ምግብ ቤቶች ተዘግተዋል። ቀኑም ጨልሟል። በማይረባ ነገር ጊዜውን ማቃጠሉ ገባው። ወደዚህ ምድር የተላክነው አሳይመንታችንን እንድንሰራና እግዚአብሔር ለፈጠረን ዓላማ እንድንኖርና እንድንተገብር ነው። ስለዚህ ከተላክንበት ዓላማ ልንሰናከል አይገባም። ስህተትን ስንሰራ በሚያጨበጭቡልንና በሚስቁልን ሰዎች አንታለል። ይህ ዛሬ የምንጫወትበት ኳስ ምሽት ላይ በባለቤቱ ይወሰዳል። እኛም ብቻችንን እንቀራለን። ስለዚህ እግዚአብሔር ወደዚህ ምድር እኛን ላመጣበት ዓላማ እንኑር። እኛ ፍጥረቶቹ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ኤፌሶን 2:10። ሌላኛው መልእክቴ በክርስቶስ ኢየሱስ አምናችሁ ላልዳናችሁ ሁሉ በእርግጠኝነት ድኛለሁ ብለን በፍጹም ልብ ልንናገርበትና ልንተማመንበት የምንችለው ብቸኛው መንገድ፣ እውነት፣ ሕይወት ኢየሱስ ክርስቶስ ብቻ ነውና በክርስቶስ ኢየሱስ አምናችሁ ዳኑ። የመዳን ቀን ደግሞ ዛሬ ነው። ጊዜው ሳያልፍ ሳይመሽ ሳይጨልም ዛሬ በክርስቶስ ኢየሱስ አምናችሁ ዳኑ ብዬ ይህ መልእክቴን አስተላልፋለሁ። ዩቲዩብን ሰብስክራይብ በማድረግ ተባበሩ። ቀጣይ ሳምንት ጀምሬ መልቀቅ ጀምራለሁ። ክርስቶስ ኢየሱስ አብዝቶ ይባርካችሁ።